ጋር ምን አይነት ናሽናል ቲም ነው የሚለውን እናንሳ እስቲ አቤላ። አው ተስፈሽ በጣም ብዙ ሊያነጋገር የሚችል ብሔራዊ ቡድን እንደሆነ በደንብ አንተም ጠቅሰዋል። ብሔራዊ ቡድናችን በሜዳው ጨዋታ ባለማድረጉ ምክንያት አንዳንዶቹ የውጤት መጥፋቶች እንደው እንደ ምክንያት በሜዳ እና በደጋፊ ፊት እንዲህ አይነት ጫና ያለባቸውን ጨዋታዎች ማከናወን ትርጉማቸው ምን ያህል ከፍ ያለ እንደሆነ በደንብ ተመልክተናል። በደጋፊ ፊት ስትጫወት እጅግ በጣም የተለየ 12ኛ ተጫዋች ወደ ሜዳ ይዘ መግባት እንደምትችል በጣም በበርካታ የዓለም ሀገራት ተመልክተናል። የኢትዮጵያ ብሔራዊ ቡድንም ይህንን አዲስ አበባ ስቴዲየም ባደረጋቸው ባህር ዳር ስቴዲየም ባደረጋቸው መርሃ ግብሮች በደንብ መመስከር እንደሚቻል ተመልክተናል። በቅርብ ጊዜ ለዛ የታደለ ብሔራዊ ቡድን እንዳለው ጉግሳ ቸርነት መሀል ላይ ኳሱን የሚለቀው ይመስላል። አናም ግን ያው ቸርነት ደካማ ፓስ ነው ከፊት ቅድም ያልከው አንገቱ የተቆረጠ ቡድን ሆኗል። የብሔራዊ ቡድኑ የአጥቂ መስመር ደካማ ነው። በትክክል አንድ የተመለከትነው የኢትዮጵያ ብሔራዊ ቡድን ግብጽ በእንዲህ አይነት መልኩ በደንብ የማጥቃት ፍላጎት በሚኖራ ሰዓት ላይ ተጭና ስለምትጫወት ጥቂት የሚባሉ የተከላካይ ስፍራ ተጫዋቾችን ከኋላ በማስቀረት አብዛኞቹን ተጫዋቾች ከሜዳ ከወገብ ከፍ ብለው የሚጫወቱ ተጫዋቾች ናቸው። በዚህ ረገድ በኢትዮጵያ ብሔራዊ ቡድን በኩል የምንመለከታቸው የመልሶ ማጥቃት ሽግግሩን የሚመሩ ጥቂት ተጫዋቾች ናቸው። አሁን እንደተመለከትነው ቸርነት ከዛ ባለፈ የሱ ተጣማሪ ሆኖ በሜዳ ውስጥ የምንመለከተው አቡበከር በእንዲህ አይነት እንቅስቃሴዎች ከነሱ ጀርባ ያሉት እንደነ አማኑኤል ልና በሁለተኛው አጋማሽ ከዛ ባለፈ በርካቶች ናቸው። እንግዲህ 85-45 አስቻለው ታመነ ነው ሊባል ይችላል። አሁን የማዕዘን መኳስ አግኝተዋል ግብጾች ቢችልም የመጨረሻ ለቡድን አጋሩ ለመስጠት ያደረገው ጥረት ግን ደካማ ነበር። እንዳልከው በዛም ያለፉ ደቂቃዎችን በእንዲህ አይነት ምንም አይነት የኮንሲስተንሲ ጥያቄ ሳታነሳባቸው ሊጫወቱ የሚችሉ ተጫዋቾች ናቸው በሜዳ ውስጥ እየተመለከተን ያለ ነውና ብሔራዊ ቡድናችን ጋር ትልቁ ስጋቴ እሱ ይመስለኛል። አው ጨዋታው አሁንም ቀጥሏል። 23 ደቂቃዎችን ተጉዘናል። ኢትዮጵያ ከግብጽ ብሔራዊ ቡድን ጋር የሚያደርጉት ጨዋታ አሁንም እየቀጠለ ነው የሚገኘው። አሁን በቀይ መስመር ላይ በጣም አደገኛ ኳስ ሞሳላ ኳስ አሻማ ግን ራምኬልና አስቻለው እየተፈራረቁ ከተጫዋቹ ግር ስር እየተከታተሉት ነው የሚገኙት። ሞሳላ የግብጽ ብሔራዊ ቡድን ካፕቴን ነው። አሁን ኳስ እንደገና አልወጣም። እንደምንም መሐመድ ሃኒ ኳስ ማውጣት ችሏል። ሁለቱም እንዳለውም ጭምር እየተመለከተን ነው። በዚህ ረገድ አማኑኤል ዮሐንስ ኳስ እየተበላሸበት ይገኛል። በተደጋጋሚ የቡድን ጓደኞቹን ዋጋ እያስከፈለ ነው የሚገኘው። አማኑኤል ኳስ መለሰ። ጥሩ ቅብብል ወደኋላ ለራምኬል አታሉ አለፈ። ራምኬል ኳስ እንደገና እዛው አጠገቡ ለሚገኘው ለአማኑኤል ተርፋ ለራምኬል በጣም የተረጋጋ ብስለት ያለው የተከላካይ መስመር ተጫዋች ነው። አሁን እንደገና ኳስ ወደኋላ ተመልሷል። አብዱልከሪም ለአማኑኤል ዮሐንስ ውሳኔዎቹ የተጠኑ መሆን አለባቸው። እሱ አካባቢ የሚደረጉ የኳስ እንቅስቃሴዎች ናቸው ጥቂት ስህተቶች ሊያጅቧቸው የሚችሉት። አሁን ግብ ጠባቂው በረጅሙ ትክክለኛ ውሳኔ አይደለም የሚወሰነው። ተስፍሽ በዚህ ደረጃ ብሔራዊ ቡድኑ ምናልባትም ከረጅም ደቂቃዎች በኋላ ኳሱን ተቆጣጥሮ መጫወት በጀመረበት ጥቂት ደቂቃና የራሱን የጨዋታ መንገድ ለመተግበር ምናልባት ወደ ውሳኔ ውስጥ እየገባ ባለበት ያለ ጫና ጨዋታውን መጫወት በጀመሩበት ቅጽበት ለኔ እንዲህ አይነት ረጅም ኳስን መጠቀም አስፈላጊ አይመስለኝም። አሁን እንደገና ብርሃኑ አደገኛ ኳስ ቸርነት የተሳሳተ ውሳኔ ነው። ኳሱን በፍጥነት ማቀበል ይገባው ነበር። አቡኪ ያመለጠው እንደ ዋይኒ ማርክ ሩኒ ተቀልብሶ ሊቀረቅረው ነበረ። ነገር ግን አመለጠው። ምናልባት ኢንች ፐርፌክት የሆነ ኳስ ለማስቆጠር ተቃርቦ ነበረ፣ ግን ለጥቂት አመለጠው። በጣም ቆንጆ ክሮስ፣ በጣም የሚያምር ኳስ ነበረ። አቡኪ ምን አይነት አስገራሚ ምታት፣ ምን አይነት አስገራሚ እንቅስቃሴ ነው ማሳየት የቻለው። ግን አሁንም ኳስ እንደገና ተበላሸ። ሞሳላ ገባው። ሞሳላ ኦፍሳይድ። ሞሳላ ለግብጽ ብሔራዊ ቡድን አስቆጥሯል። የመጀመሪያውን ግብ የኢትዮጵያ ብሔራዊ ቡድን ላይ ምናልባት
ግልጽ ስህተት በኢትዮጵያ ብሔራዊ ቡድን በኩል ተመልክተናል። ዋሊያዎቹ ራሳቸው በካውንተር አታክ የሚያጋራ ነው ይሆናል። መልካም በርካታ አድማጮች 85 የቻሉትን ያህል እየሞከሩ ነው የሚገኘው። ግን ኢትዮጵያ ብሔራዊ ግቡን ለማስቆጠር የወሰደባቸው በጣም ጥቂት የሚባሉ ሽርፍራፊ ሰከንዶች ብቻ ናቸው። ያን ያደረጉበት መንገድ ስትመለከት በጣም ከልብ እናመሰግናለን። አሁን አንድ ደቂቃ ተጨምሮላችሁ ይገኛል በሬዲዮ ሞገድ እንዲሁም በዩቲዩብ ገጾች በአራዳ ኤፍኤም ዘና ኳሱን ማግኘት አልቻለም። አሁን እንደገናባቸው አማራጭ በደንብ እንዲህ አይነት የባትሎችን በደንብ ጠንቅቆ የሚያውቅ ተጫዋች ነውና ያንን በደንብ ያስመለከተን ቅጽበት ይመስላል ያሁኑ ኳስ። አሁን እንደገና ሌላ ኳስ ኦማር ማርሙሽ ሆነም ኳስ ተበላሸበት። ያው ግን የሁለታችንም ሊግ መጠሪያው ፕሪሚየር ሊግ ይባላል። የግብፁም ፕሪሚየር የእንግሊዙም ፕሪሚየር ሊግ ነው፣ የኢትዮጵያውም ፕሪሚየር ሊግ ነው የሚባለው። አሁን ኳስ በግራ መስመር ላይ የኢትዮጵያ ብሔራዊ ቡድን ያሬድ ካሳይ ኳስ ወደኋላ መልሷል። አሁን አስቻለው ማልሜዳ ላይ በጣም በድፍረት ወሬር ሆኖ ነው እየታገለ የሚገኘው። 7 ደቂቃዎች ይቀራሉ። አሁን በረጅሙ ኳስ የተሻማውን ኳስ ግብጾች ተቆጣጥረዋል። ራቢያ ነው ኳስ የተቆጣጠረው። አሁን በቀኝ መስመር ላይ የኢትዮጵያ ብሔራዊ ቡድን አደገኛ ኳስ አናም ግን ለአቡበከር ነበረ። ግን አቡበከር ኳስ ሳያገኝ በፊት ኳሱን እንደምንም ብለው ማስጣል ችሏል። አሁን 2-2 ተገናኝተዋል። ዚዞ ኳስ ይዞ እየገባ ይገኛል። ዚዞ ሆኖም ግን አስጣለ ራምኬል እዚህ ቦታ ላይ ያው እየተፈራረቁ ነው። ራምኬል እና አስቻለው በጥሩ ጥራት እየተከላከሉ የሚገኙት የቀድሞም ኢንዲቪዥዋል ኢረር ያስገኘው ኳስ ነው ግብጾች ያስቆጠሩት። አሁን በቀኝ መስመር ላይ ሞሳላ ለዚዞ ኳስ መለሰ። እንደገና የግብጽ ብሔራዊ ቡድን ኳሱን አንድ የተቀባበሉ ይገኛሉ። ግብጽ እንግዲህ ከ2018 የሩሲያው የዓለም ዋንጫ በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ ለማለፍ የተቃረበችባቸውን ውጤቶች ነው ያስመዘገበች የምትገኘው። አሁን ብርሃኑ በቀለ ኳስ እንደገና ወደ ኋላ ተመልሷል። የኢትዮጵያ ብሔራዊ ቡድን ተጫዋቾች አሁን አስቻለው ታመነ ኳስ እየገፋ ነው የሚገኘው። ሁለት ተጫዋቾች አጠገቧሉ፣ ግን ቆንጆ ነው፣ በድፍረት ነው ኳስ እየገፋ የሚገኘው። ሆኖም ለቡኪ ነበረ ኳስ ያቀበለው፣ ግን አቡበከር ናስር ኳሱን ማግኘት አልቻለም። አሁን እንደገና ኳስ ሁለተኛውን ጎል አስቆጥረዋል። ዚዞ ለግብጽ ብሔራዊ ቡድን ሁለተኛውን ጎል አስቆጥሯል። በ40ኛው ደቂቃ የግብጽ ብሔራዊ ቡድን 2-0 በሆነ ውጤት መምራት የጀመረበትን ጎል አስቆጥሯል። Plenty of moving targets to pick out in the box obviously increases your chances of the ball being met like that by someone.